ናችሁ? ደህና ናችሁ ወይ? ድምጼ ትንሽ እንትን ካለ ጉንፋንና ቶንሲል ነገር ስለያዘኝ ነው። ለዛ ይቅርታ ጠይቃለሁ። ግን ዛሬ የመጣሁበት አንዱ ቪዲዮ እንደዚህ ሲያመኝ እንዲህ ቤት ውስጥ የምሰራቸው ረመዲዎች አሉና ጉንፋን ቶንሲል ምናምን ሲይዘኝ ቶሎ መድኃኒት መውሰድ ደስ አይለኝም። ዛሬ የምሰራው ለኢሚዩን ሲስተም ጥሩ ነው። ኢቭን ለስኪን ራሱ በጣም ጥሩ ነው። ለቆዳችን ብርት ያለ ቆዳ እንዲኖረን፣ ለጤንነት፣ ለጆይንት ህመም፣ ለዚህ ሁሉ ይጠቅማል። ስንታመም ብቻ ሳይሆን ሳንታመምም ብንጠቀመው ጥሩ ነው። ግን ያው እኛ ሰነፎች ስለሆንን ስንታመም ስለሆነ ወደ መፍትሄ የምንሮጠው። ዛሬ እንግዲህ ምሰራላችሁ የሚያስፈልገን ወተት ወይንም ደግሞ ጿሚዎች ወይንም ደግሞ ወተት የማትጠጡ ሰዎች በአልመንድ ልትሰሩ ትችላላችሁ። ወይ ኤኒ ፕላንት ቤዝ በሆነ ወተት ልትሰሩ ትችላላችሁ። ከዚህ በፊት የአልመንድ አሰራር ቤት ውስጥ አሳይቻችኋለሁ። ቪዲዮዎች ላይ ወደ ኋላ ሄዳችሁ ማየት ትችላላችሁ ማለት ነው። ዛሬ እንግዲህ የምሰራው በወተት ይሆናል። የሚያስፈልገን ወተት እንደዚህ የሚበቃንን ያክል እንሰራለን፣ አንድ ጊዜ የሚሆን ማለት ነው። ሌላ የሚያስፈልገን እርጥብ ዝንጅብል ልትጠቀሙ ትችላላችሁ፣ ግን ፓውደሩንም ካለ እሱ ልታረጉ ትችላላችሁ። ሌላ ቱመሪክ ያስፈልገናል፣ የእርድ ፓውደር ማለት ነው። ይህንንም እርጥቡንም መጠቀም ትችላላችሁ። ማር ያስፈልገናል፣ ኦርጋኒክ የሆነ ማር ከስኳር ነፃ የሆነ ማለት ነው። ሲኒሞን እንከትበታለን። ከዛም በኋላ ክሎቭ መክተት ትችላላችሁ። ጣዕሙ ልክ እንደ ጣፋጭ እንዲሆንላችሁ ደግሞ ፍሌቨር እንዲሰጠው ከፈለጋችሁ ቫኒላ ማድረግ ትችላላችሁ። ግን ይሄ ራሱ የዛን ፍሌቨር ያመጣዋል። ስለዚህ እዚህ ላይ እናደርጋለን። ከዛ ከትንሽ ከዝንጅብል ፓውደሩ እናደርጋለን። ቀጣዩ የሚሆነው ቱርመሪክ ፓውደር ከዚህ ላይ ሞር በደንብ ታረጉ ጥሩ ነው። እንደዛ እናደርጋለን። ከዛ እንደመጠኑ እንደምታዘጋጁት ማለት ነው። ይሄ የሻይ ቅመም ሲኒመኑን እናደርጋለን። እንዲሁም ደግሞ ብላክ ፔፐር ቁንዶ በርበሬ የሚባለው ይሄ ነገር ድሮ እናቶቻችን የሰሩት ነበር። አሁን ዘመኑ ነው እንጂ ትንሽዬ ጨጓራችን እንዳይነካን ቁንዶ በርበሬ እናደርጋለን። ቀጣዩ ማር ነው የማደርግበት ማለት ነው። እና ማር አረጋለሁ ማለት ነው። በጣም ሳይበዛ እንደምትፈልጉት ያክል ማለት ነው። ማሩ ያው ኦርጋኒክ ቢሆን ጥሩ ነው። ከዛን አንድ ላይ አድርገን እናማስለዋለን ማለት ነው። ከዛ እናማስለዋለን እንደዚህ ማለት ነው። በደንብ አድርገን በተለይ ማሩ ታች እንዳይቀርና እንዳይቃጠል ማለት ነው። ከዛ በዝቅተኛ ሂት እናተከትከዋለን ማለት ነው። እንዲህ ያደረግን በደንብ እናማስለዋለን። ወተታችን ደርሷል። አሁን እንግዲህ እዚህ ወደ ጆጋችን ቆረቆረዋለሁ ማለት ነው። እንዴ ደርሷል። እዚህ ላይ ቆረቆረዋለሁ ገስ አድርጌ። ይመስላል። እንደዚህ እናደርጋለን። እዚች በኩባያ ላይ ቀዳለሁ። እንግዲህ ብዙ ፋሚሊ ካላችሁ በዛ አድርጋችሁ መስራት ትችላላችሁ። ያው እኔ ለራሴ ነው። ይሄንን እንዲህ እንጠጣለን ማለት ነው። ትንሽ ቀዝቀዝ እስኪል ድረስ ደግሞ ሌላ እያዘጋጀው ያለሁት ነገር ፍሬሽ ኦሬንጅ ጁስ ነው። ይሄንንም
አዘውትሬ እጠቀመዋለሁ። ግን ሞር እንደዚህ እንዳልኳችሁ ጉንፋን ከያዘኝ ካመመኝ ወይንም ደግሞ ድካም ካለኝ ይሄ የበሽታ መከላከል አቅሜ ሎ ሆኖ አንሶ ከተሰማኝ በደንብ ይሄንን እሰራዋለሁ። አንዳንዴ ከፓይናፕል ጋር እሰራዋለሁኝ። እንደዚህ በሽታ ለመከላከል ደግሞ ሞር ከፈለኩ ዝንጅብልና ቱርመሪክ እዚህ ላይ ከሰራለሁኝ ማለት ነው። ባለፈው ስለዚህ መሽን ሰርቼላችሁ ነበረ። በዚህኛው መሽን ነው ኦልሬዲ ጁሱን የሰራሁትኝ። እስቲ እንግዲህ የሰራነውን ጎልደን ምንድነው ጎልደን ሚልክ ነው የሚባለው እንቅመሰው። በጣም ነው የሚጣፍጠው የእውነት። በደንብ ሞር ጣፋጭ እንዲሆንላችሁ ከፈለጋችሁ ማር ሞር ልትጨምሩ ትችላላችሁ፣ ግን በጣም በቂ ነው። ይሄ ሲኒመኑ ይሄ ቅመሞቹ ምናምን ጣዕም ይሰጠዋል። እንዳልኳችሁ ቫኒላም ትንሽ ልጨምሩበት ትችላላችሁ ሞር ፍሌቨር እንዲኖረው ከፈለጋችሁ። ግን ይሄ በቃ ታርጌቱ መጥቷል ለምፈልገው ነገር ማለት ነው። ሰርታችሁ ተጠቀሙና ያለውን ነገር ፊድባክ ኮሜንት አድርጉልኝ። ከወደዳችሁት እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ጠይቁኝ። ግን ይህንን ከሞከራችሁት ፕሊስ አሳውቁኝ። ይሄ በቀላሉ የምታገኙት ነገር ነው ቤት ውስጥ ማለት ነው። ለልጆቻችሁ፣ ለአዋቂ፣ ለሁሉም ሰው ይሆናል። በጣም ብዙ ጥቅም አለው። ለይሄ መገጣጠሚያ ችግር ላለበት፣ ለቆዳ በጣም ቆንጆ ነው። ለሁሉም ነገር ነው እና እንዲሁም ደግሞ ለጤናም ደግሞ ጥሩ ነው እና ሞክሩት እላለሁኝ። ባባይ